ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። ሳምንቱ እናንተ ጋር እንዴት ነበረ? እኔ ጋር በጣም አሪፍ ነበረ። አለን እና እንደተለመደው ቪዲዮ ይዤላችሁ መጥቻለሁኝ። ጎልድ በዚህ ሳምንት ምን ይመስላል የሚለውን የሳምንቱን አናሊሲስ ልሰራላችሁ መጥቻለሁኝ። ከዛ በመቀጠል ቻሌንጃችንም አለ እና ይህንን ቻናል ደግሞ ሰብስክራይብ አድርጉ። የደውሉ ምልክቷን ደግሞ በመጫን ሁሌ ቪዲዮ ሲሰራ ወደ እናንተ እንዲደርሳችሁ ላይክ አድርጉ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፍ አድርጉልኝ። አሁን ቀጥታ ወደ ሳምንታዊ አናሊሲሳችን እንሄዳለን። ጎልድን የምናየው ይሆናል ከዊክሊ ታይም ፍሬም ጀምረን እስከ ሎወር ታይም ፍሬም የምናየው ይሆናል። አሁን ቀጥታ ወደ አናሊሲሳችን ሌትስ ጎ። እሺ ፋሚሊዎቼ ጎልድ በዚህ ሳምንት እንዴት አለፈ የሚለውን ዊክሊ ላይ ስናየው ዊክሊ ታይም ፍሬም ላይ ነው። እዚህ ጋር እንደምናየው ዊክሊ ታይም ፍሬም ማርኬት ቡልሽ ነው የዘጋው። ኖርማሊ ቡልሽ ነበረ ያለው ሙቭመንት። እዚህ አካባቢ ከፈተ ማርኬት፣ ከዛ አፕ ሄደ። ያለፈውን ሳምንት ሃይ በሚገባ ነው የወሰደው። ላስት ዊክ ካንድላችንን ቤሪሽ ካንድላችንን በደንብ ነው የወሰዳት ማለት ነው። ሶ ሃዩን ወሰደ። ከዛ ከወሰደ በኋላ እንደገና ዝቅ ብሎ ነው ማርኬት የዘጋው ማለት ነው ዚስ ዊክ። ሶ ዚስ ዊክ ያለበት ሁኔታ ቡልሽ ነው ማለት ነው። ብዛቱ እንቅስቃሴው ማለት ነው። እስኪ ወደ 4 ሃወር ከዊክሊ ወደ 4 ሃወር ወረድ ብለን የምናየው ይሆናል። ከዛ በፊት ግን የየቀኑ እንቅስቃሴ እንዴት ነው የሚለውን ዴይሊ ካንድሎች እኔና 4 ሃወር ላይ የምናየው ይሆናል። ሶ ወደ ዴይሊ ታይም ፍሬም እሺ ፋሚሊያንስ ዴይሊ ታይም ፍሬም ላይ ስንመጣ እንዴት ነው የሚለውን ስናይ ምን ይመስላል መሰላችሁ? ሰኞ ዕለት ማርኬት ከፍቶ ሃዩን ወስዶልናል። ያለፈውን የአርብን እዚህ ጋር ማለት ነው የአርብን ሃይ ወስዶልናል ሰኞ ዕለት። ከዛ ማርኬት ተመልሶ ዝቅ ብሎ ነው የዘጋው። የሰኞ ዕለት ሙቭመንት ያው መጠነኛ ነው ማለት ነው። በጣም ርቆም አልሄደም። ሶ ሰኞ ዕለት ይሄን ይመስላል ማለት ነው። ከዛም ማክሰኞ አፕ በደንቡ ነው የሄደው። ማክሰኞ በደንቡ ነው ወደ ላይ የወጣው። ወላ ያለፈውን የሐሙስን ሃይ ምናምን ወስዶልናል ማለት ነው። የሐሙስንም የሮብንም ወስዶልናል። ከዛ ማርኬት ተቀጠለ ማለት ነው። ሮብ ዕለትም በደንቡ ሃይ ወጣ። በቃ የሳምንቱ ከፍተኛ ፕራይስ የተሰራው መቼ ዕለት ነበረ? ዌድነስዴይ ነበረ ማለት ነው። የሳምንቱ ከፍተኛ ፕራይስ የተሰራው ማለት ነው ዌድነስዴይ ነበረ። ዌድነስዴይ በቃ የሳምንቱ ከፍተኛ ፕራይስ ተሰራ ማለት ነው። የሳምንቱ ዝቅተኛ ፕራይስ ሰኞ ዕለት እንደተሰራ ሁሉ የሳምንቱ ዝቅተኛ ፕራይስ ደግሞ ከፍተኛ ፕራይስ ደግሞ ሮብ ዕለት የተሰራው ማለት ነው ቤተሰቦቼ። ከዛ ይሄን ይመስላል። ወደ አርብ ስንመጣ ግን መቀጠል አልቻለም ማርኬት። ቀጥታ ሮብ ዕለት የሳምንቱን ከፍተኛ ፕራይስ ከሰራ በኋላ ዳውን ነው የወረደው ማለት ነው ማርኬት። የሮብ ዕለቱን ሎ ወሰደ። ከዛ አልፎት በቃ ዳውን ዘጋ ማለት ነው። ከዛ ይሄንን ሲያደርግ እዚህ ጋር ምን ፈጥሮልን ነበረ? ፊልባሪ ጋፕ አስቀምጦልን ነበረ ማለት ነው። መቼ ዕለት? ማክሰኞ ዕለት የነበረ ፊልባሪ ጋፕ ነበረ። ሶ ያንን ተች ለማድረግ ይመስላል ሮብ ዕለት ከፍተኛ ፕራይስን የሳምንቱን ከፍተኛ ፕራይስ ከሰራ በኋላ ልክ ማክሰኞ ዕለት የምትገኘውን
ፌብሩዋሪ ጋፕ ተች ለማድረግ ሐሙስ ዕለት ዳውን ወረደ። ቀጠለ አርብ ዕለትም እንደዛው ወረደ ማለት ነው ዳውን። ነገር ግን ቡልሽ ዶጂ ካንድል ነች የነበረችው የአርብ ዕለቷ። ሙቭመንቱ ያን ያክል ለትሬድ ጥሩ ሴታፕ አልነበረውም ኖርማሊ። ሶ ይህን ይመስላል ማለት ነው ፋሚሊዎቼ። የሳምንቱ ዴሊ አናሊሲሳችን ይሄን ይመስላል። ሰኞ ለዝቅተኛ ፕራይስ የሳምንቱ ተሰራ። ሮብ ዕለት ደግሞ ከፍተኛ ፕራይስ የሳምንቱ ተሰራ። ከዛ ሰኞ ለዝቅተኛ ፕራይስ ከሰራ በኋላ ዝቅተኛውን የሳምንቱን ከፍቶ በቡልሽ ከዘጋ በኋላ ማክሰኞና ሮብ ዕለት የሚገርም ቡልሽ ካንድሎች ነበሩ። ቡልሽ ትሬድ ነበረ። እንቅስቃሴ በጣም አሪፍ ነበረ። ከዚያ የሳምንቱን ከፍተኛን ፕራይስ ከሰራልን በኋላ ማርኬት ስትራክቸር ሽፍት ምናምን አድርጎ ሎወር ታይም ፍሬም ላይ እናየዋለን። ያንን እንዴት ሽፍት እንዳደረገ ምናምን የምናየው ይሆናል። ነገር ግን ሐሙስ ዕለት ዳውን ወርዶልናል ማለት ነው። ምክንያቱም እዚህ ከፌብሩዋሪ ጋፕ ምናምን ስለነበረ ማክሰኞ ዕለት የነበረ እሱን ተች ለማድረግ ወርዷል። አርብ ዕለትም በዚህ መልኩ ማርኬት ጨርሷል ማለት ነው። ይሄን ይመስላል ቤተሰቦቼ። አሁን ደግሞ ወደ 4 ሃወር ወረድ ብለን የምናይ ይሆናል ማለት ነው። ሌስኮ ተከታተሉኝ። እሺ ፋሚሊዎቼ 4 ሃወር ላይ ስንመጣ ማርኬት ይህን ይመስላል። ምንድነው የምናየው ካለን 4 ሃወር ላይ እዚህ ጋር የምናገኘው ምን አለ? ላስት ዊክ ኢኳሉ ሰርቶልን ነበር ወይ ማለት ነው። እዚህ ጋር ኢኳሉ ሰርቶልን ነበር ማለት ነው። ማርኬት ለወርሎ እየሰራ ሲመጣ እዚህ ጋር ኢኳሉ ከሰራ በኋላ ከዚህ በላይ መውረድ አልቻለም ማለት ነው። ፍራይዴ ማለት ነው። ላስት ያለፈው አርብ ኢኳሉ ፈጥሮልን ነበር። ሶ እዚህ ጋር ምን ተፈጠረ ማለት ነው? ግን የመጨረሻውን ዝቅተኛ ፕራይስ የሰራልን ከፍተኛ ፕራይስ ሽፍት ተደረገ ማለት ነው። ማርኬት ሽፍት ተደረገ ሰኞ ዕለት። ከዛ ማርኬት በቃ አፕ መውጣት ጀመረ። ሰኞ በዚህ መልኩ ሽፍት ካደረገልን በኋላ ማክሰኞን ሮብን በቃ አፕ ሄዷል ማለት ነው። ነገር ግን ከዛ በፊት ኢኳሉ እዚህ ጋር ሰርቶልን ነበር ማለት ነው። ኢኳሉ ሰርቶልን ነበር። ከዛ በዚህ መልኩ አፕ ከወጣ በኋላ ከዚህ በላይ መቀጠል አልቻለም። እዚህ ጋር ግን የምናገኛት ምን ነበረች? የ4 ሃወር ኦርደር ብሎክ ነበረች። እችን ተች ያደረገልን የሳምንቱን ከፍተኛ ፕራይስ ይሰራ ሮብ ዕለት እዚህ ጋር የነበረች ያለፈች ኦርደር ብሎክ ነበረች ማለት ነው። እችን ኦርደር ብሎክ ተች ያደረገ። ከዚህ በላይ ግን መቀጠል አልቻለም። ዳውን መጣ ማለት ነው ማርኬት። እዚህ ጋር እንደምናየው ማርኬት ስትራክቸር ሽፍት ምናምን አድርጎ ተርስዴ ሮብ ዕለት ዳውን ወርዶልናል ማለት ነው። ከዛ ያው አርብ ዕለት ብዙም አልሄደም ማለት ነው። እዚህ ጋር ፌብሩዋሪ ጋፕ ምናምን ተች ለማድረግ ወደ ላይ ለመውጣት ፈልጓል፣ ግን በአጥጋቢ ሁኔታ አልወጣም። ቀጣይ ሳምንት ምን ይፈጠራል የሚለውን የምናይ ይሆናል። ምናልባትም እነዚህም ፌብሩዋሪ ጋፖች ተች አድርጎ ማርኬት ሊመለስ ይችላል፣ ወይ ደግሞ እስከዚህ ሀይ ድረስም ሊመጣ ይችላል። እሱን አብረን የምናይ ይሆናል። ነገር ግን ዚስ ዊክ እንዴት ነበር የሚለውን ስናይ ሐሙስ ዕለት የሚገርም ቤሪሽ ትሬንድ ነበረ። ሮብና ማክሰኞ ደግሞ የሚገርም ባይ ትሬንድ ነበረ ማለት ነው። የ4 ሃወር አናሊሲሳችን ይሄን ይመስላል። አሁን ግን ወደ 50 ሚኒት ወረድ ብለን ኤዥያን ሬንጅ ጨምረንበት ደንቡ የምናይ ይሆናል። ተከታተሉኝ። እሺ ፋሚሊዎች የ50 ሚኒት ላይ ስንመጣ ምን እናያለን መሰላችሁ? እዚህ ጋር
ፎር ሀወር ላይ እንዳየነው ነው። ኢኳሎ እንዳለ ነው። ኢኳሎዋችን እንደተጠበቀ ነው። ከዚህ ኢኳሎ በኋላ ነው ሰኞ ዕለት ማርኬት ስትራክቸር ሽፍት የተደረገልን። እንዴት ነበር የሚለውን ዲፕሊ ገብተን ስናየው ኖርማሊ እንደ ትሬዲንግ ኦፖርቹኒቲ ሰኞ ዕለት ኮንሶሊዴት ቀን ነበረ። ትሬድ የለም ኖርማሊ ማለት ነው። ሰኞ ዕለት ትሬድ የለም። ነገር ግን እዚህ የሰራልን የአርብ ዕለቱ ዝቅተኛ ፕራይስ የሰራልን ከፍተኛ ፕራይስ ምን ሆኗል? ይህን ዝቅተኛ ፕራይስ ሲሰራ የነበረው ከፍተኛ ፕራይሶች እዚህ አካባቢ እንትን ተደርገዋል ማለት ሽፍት ተደርገዋል። ይህ ነው ዝቅተኛ ፕራይሱ። የዝቅተኛ ፕራይስ የሰራ እነዚህ ከፍተኛ ፕራይሶች ማለት ነው ሽፍት ተደርገዋል ማለት ነው። ከዛ ይሄንን ሽፍት አድርጎ ሲሄድ እዚህ ጋር ምን አለ ፌርዋሪ ጋፖች ምናምን ነበሩ። እነዚህ ፌርዋሪ ጋፖች ተች ተደርገውልናል። ሰኞ ዕለት ማርኬት እንደከፈተ በዚህ መልኩ ኮንሶሊዴት አደረገ ማለት ነው። ያው የሰኞ ዕለት ሙቭመንቱ ኖርማሊ ሃይ ፕሮባብል አልነበረም፣ ግን ማክሰኞ ዕለት ቀጥታ ማርኬት ከኤዥያን ጀምሮ አፕ እየሄደ ነበር። ያ ምንድነው? እዚህ ጋር ለምሳሌ ኦርደር ብሎክ አለ። ይሄን ኦርደር ብሎክ ተች አድርጎልናል። ይሄን ኦርደር ብሎክ እዚህ ጋር የነበሩ ኦርደር ብሎኮች ማለት ነው። እዚህ ጋር እንዲህ ኤክስቴንድ ብናደርገው የነበሩ ስዊንግሎች ኦርደር ብሎኮች ምናምን ነበሩ ማለት ነው። እነዚህን ተች ካደረገ በኋላ ማርኬት በቃ አፕ መሄድ ጀመረ ማለት ነው። አፕ መሄድ ጀመረ። እዚህ ጋርም እንደገና ሪትሬስ አድርጎ እዚህ ጋር ያሉትን ፌርዋሪ ጋፖች ምናምን ተች አድርጎ እንደገና አፕ ሄደ ማለት ነው። መጀመሪያ እዚህ ጋር የነበሩትን ኦርደር ብሎኮች እና ስዊንግሎች ተች ካደረገ በኋላ አፕ ሲወጣ ኤዥያ ላይ ማለት ነው ሌሊት ላይ አፕ ወጣ። አፕ ወጣ ማለት ነው። የመጀመሪያው ኦፖርቹኒቲያችን ይሄ ነው። ከዛ ሁለተኛው ደግሞ እዚህ ለንደን ላይ የነበረው ነው። ለንደን ላይ የነበረው ሪትሬስ አድርጎ እንደገና እነዚህን ፌርዋሪ ጋፖች ተች አድርጎ በዚህ መልኩ እዚህ ጋር የነበረውን ብሬከር ብሎክ ምናምን ነገር ተች አድርጎልናል ማለት ነው። የቱ ጋር መሰላችሁ? ይሄን ነው አፕ ሲሰራ የሰራው ዝቅተኛ ፕራይስ ማለት ነው። እዚህ ጋር እችን ተች አድርጎ እንደገና አፕ ሄዷል ማለት ነው። ከዛ ሮብ ዕለትም ይሄው ማርኬት እንደከፈተ ምን ተፈጠረ መሰላችሁ? እዚህ ጋር የነበረው ምናምን ፌርዋሪ ጋፕ አሁንም ነበረ። ይሄን ፌርዋሪ ጋፕ ምናምን ተች አድርጎ ኢኳሎ የምትባለውንም እዚች ጋር ፈጥሮልናል። ይሄን እዚች ጋር ማለት ነው። እዚች ጋር ኢኳሎ የምትባለውን ነገርም ሰርቶልናል። ከዛ ፌርዋሪ ጋፕን ተች ተደርጎልናል። ከዛ ሮብ ዕለትም በሚገርም ሁኔታ አፕ ሄደ ማለት ነው። ከዛ ሁለተኛው ደግሞ ሴታፓችን ለንደን ላይ እዚህ ጋር ፌርዋሪ ጋፕ ምናምን ተች ተደረገልን እዚች ጋር ማለት ነው። ፌርዋሪ ጋፕ ተች ተደረገልን። ከዛ እዚህ ጋር ያለውን ሎ ስዊፕ አደረገልን። ከዛ እንደገና አፕ ወጣ ማለት ነው። የመጨረሻው አፕ ትሬንዳችን እዚህ ጋር ይቋጫል ማለት ነው። ሮብ ዕለት የነበረው የመጨረሻው አፕ ትሬዳችን እዚህ ጋር ተቋጨ ማለት ነው። ምን አድርጎ ስዊፕ አድርጎ ሊኩዊዲቲ ስዊፕ አድርጎ እዚህ ጋር እንደምናየው
እዚህ ጋር የምናያት ስዊንግ ሃይ ማለት ነው። እችኛዋን ስዊንግ ሃይ ስዊፕ አድርጋለን። ከዛ ይህን ከፍተኛ ፕራይስ የሰራችልን ዝቅተኛ ፕራይስ ደግሞ ምን ተደረገች? ሺፍት ተደረገችልን ማለት ነው። እዚች ጋር ያው እንደምናያት ሺፍት አደረገችልን ማለት ነው። ከዛ ማርኬት ዳውን ቆሰቆሰው ማለት ነው። ከዛ እንደገና ሐሙስ ዕለት እንደምናየው እዚህ ጋር የነበሩ ኦርደር ብሎኮች ምናምን ስለነበሩ ፌብሩዋሪ ጋፕ ኦርደር ብሎክ ምናምን ስለነበር እነዛን ነገሮች ተች ለማድረግ አፕ ወጣ ማለት ነው። እዚህ ጋር የነበሩ ምናምን ስለነበሩ እነሱን ተች ለማድረግ አፕ ወጣ። እነዛን ተች ካደረገ በኋላ ፌብሩዋሪ ጋፖች ምናምን አስም እያደረገ እንደገና ዳውን የሚገርም ሙቭመንት ነበር ማለት ነው። ሐሙስ ዕለት ዳውን ትሬንድ ያበደ ነበረ። ከዛ ሁለተኛው አኩሙሌሽን ከተፈጠረ በኋላ አርብ ዕለትም ትንሽ ይሄዳል፣ ግን ብዙም አልሄደም። እንደገና ወደ ላይ ተመልሷል አርብ ዕለት ማለት ነው። እዚህ ጋር ያሉትን ፌብሩዋሪ ጋፖች ምናምን ተች ለማድረግ አይ ቲንክ እንደዛ ነው የሚሆነው። ሶ ይህን ይመስል ነበረ ቤተሰቦች የሳምንቱ አናሊሲሳችን። ያበደ ትሬድ ነበረ ማለት ነው የነበረው። ማክሰኞ ዕለት ያበደ ትሬድ ነበረ፣ ሮብ ዕለት ያበደ ትሬድ ነበረ፣ እንዲሁም ደግሞ ሐሙስ ዕለት የሚገርም ትሬድ ነበረ ማለት ነው። አርብ ዕለት ብቻ ያው ትንሽ እንትን ነው ማለት ነው የነበረው ማለት ነው። ምክንያቱም እዚህ ጋር አኩሙሌት አድርጎ ዳውን ይወርዳል ብለን የጠበቅናት ነገር ነበረች። ነገር ግን ማርኬት ወደ ላይ ብሬክ አድርጓል ማለት ነው። ፌብሩዋሪ ጋፖች ምናምን ስለነበሩ ፎር ሃወር ላይም የነበሩ ፌብሩዋሪ ጋፖች ስለነበሩ እነዛን ተች ለማድረግ ሊሆን ይችላል። እሱን እንግዲህ በቀጣይ ሳምንት የምናይ ይሆናል። ሶ ግን ሳምንቱ ደስ የሚልና ጥሩ ጥሩ ኦፖርቹኒቲዎች የነበሩት ቀናት ነበረ ማለት ነው። ሶ ፋሚሊዎች ይሄን ይመስላል ማለት ነው የጎልድ ሳምንታዊ አናሊሲሳችን። ይህንን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉ። ሁሌ ቪዲዮ ስሰራ ደግሞ ወደ እናንተ እንዲደርስ የደወል ምልክቷን ተጫኑ። አሁን ደግሞ ምርጥና ምርጥ ወደ ሆነው ወደ ቻሌንጃችን የምንሄድ ይሆናል። ሌትስ ጎ ወደ ቻሌንጃችን ፋሚሊያንስ። እሺ ቤተሰቦቼ አሁን ወደ ቻሌንጃችን ገብተናል ማለት ነው። ቻሌንጃችን እንደምናየው ዩሮ ዩኤስዲ ነበረ። ዩሮ ዩኤስዲ ነበረ 200 ወደ 400 ቻሌንጃችን ዊን ያደረግንበት ሶስተኛ ትሬዳችን ማለት ነው። በሶስት ትሬድ ነበር 200 ወደ 400 ዩኤስዲ ዊን ያደረግነው ማለት ነው። ሶ ዚስ ኢዝ ዘ ላስት ትሬድ ማለት ነው። እናም ዩሮ ዩኤስዲን በአንድ ሎት ሳይዝ ገብተነው 52 ዩኤስዲ ፕሮፊት አግኝተንበታል ማለት ነው። የገባ ነው ደግሞ ጁን 1 ነበረ ማለት ነው። ጁን 1 2026 ማለት ነው። መንዴይ ቀን ማለት ነው። ሶ የገባ ነው እንግዲህ ኤዥያን ሬንጅ ላይ ማርኬት ስትራክቸር ሽፍት ኤንድ ፌብሩዋሪ ጋፕ አይተን ነበር ማለት ነው። ፋሚሊዎች የገባ ነው ትሬዱን እና እዚጋ ቻርት ላይ እንደምናየው ማለት ነው። እዚጋ እንደምናየው ይህን ዝቅተኛ ፕራይስ ይሰራለን፣ ከፍተኛ ፕራይስ ስዊፕ ተደረገ። ይሄ ስዊፕ ሲደረግ ፌብሩዋሪ ጋፕ ነበረ። ይሄ ፌብሩዋሪ ጋፕ ተች ተደረገልን ማለት ነው። ከዛም በኋላ ማርኬት አፕ ሄዶልናል ማለት ነው። ታርጌታችን እስከዚች ሃይ ድረስ ነበረ ማለት ነው። ሶ መጠነኛ ትሬድ ነበረች። ሶ ዊን አድርገንባታል ማለት ነው። እና ፋሚሊዎቼ ይሄን ይመስላል 200 ወደ 400 ዩኤስዲቲ የመጨረሻው ቻሌንጃችን ማለት ነው። ፋሚሊዎቼ በቀጣይ ሳምንት በሌላ ቻሌንጅ እስከምንገናኝ እንግዲህ መልካም ሳምንት ይሆንላችሁ እና በቃ ይመቻችሁ። ደህና ሁኑልኝ። ባይ ባይ።